እናስተላልፈን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በሁኔታው ከፍተኛ ወታደራዊ ጀነራሎች መሃል ውዝግብ መፈጠሩ የተነገረ ነው። በተለይም በደጋዳሞትና በእብናት የደረሱት ኪሳራዎች በአገዛዙ ጀነራሎችና ከፍተኛ ወታደራዊ አዛዦች መሃል ውዝግብ እንደተፈጠረ ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። በአሁኑ ሰዓት በአማራ ክልል አገዛዙ ሰራዊቱን ማንቀሳቀስ ከማይችልበት ደረጃ ላይ መድረሱን ያመለከቱት የአንከር ሚዲያ ምንጮች ከየማሰልጠኛ ካምፑ ተመልምሎ የገባውና ብዙም ስልጠና ሳይወስድ የተሰለፈው በአብዛኛው ህፃናት የሚገኙበት የሰራዊቱ አካልም በቀላሉ እየተማረከና እጅ እየሰጠ እንዳለ ነው በመረጃው የተመለከተው። ይህን ተከትሎም የአብይ አህመድ አገዛዝ ኢሊት በሚል የሚተማመንበትና ለመጨረሻ ምሽግ ያስቀመጠውን ሰራዊት ለማሰማራት ውሳኔ ላይ መድረሱን ነው የተገለጸው። ይህ በእንዲህ እንዳለም የኦሮሚያ ልዩ ኃይል በመከላከያ ደረጃ ስልጠና እንዲወስድ ከተደረገ በኋላ ወደ አማራ ክልል እንዲሰማራ ዝግጅት እየተደረገ እንዳለም ነው ለአንከር ሚዲያ በደረሰው መረጃ ላይ የተመለከተው። የአብይ አህመድ አገዛዝ በተከታታይ በአማራ ክልል ዘመቻ በማወጅ ፋኖን ለማንበርከክ ያደረገው የማጥቃት እንቅስቃሴ በከፍተኛ ኪሳራ ከተቀለበሰ በኋላ አዛዦቹ እርስ በርስ ውዝግብ ውስጥ መግባታቸውን የሚገልጹት የአንከር ሚዲያ ምንጮች የአማራ ክልሉን ጦርነት አጠናቀን ፊታችንን ለሚቀጥለው ግዳጅ እናዞራለን በሚል ሲገለጽ የነበረውን ዳግም እየፈተሹትና የአማራ ክልሉ ጦርነት ገና ብዙ ጊዜ ይወስድብናል በሚል ግምገማ እያደረጉ እንዳለ ነው በደረሰን መረጃ ላይ የተመለከተው። በዚህ ጉዳይ ላይ የዘውትር ተሳታፊያችን አስተያየት የሚሰጥበት ይሆናል። እንግዲህ እንደሰማነው ከሆነ ወታደራዊ አዛዦቹ ውዝግብ ውስጥ ነው ያሉት። ይህን ጦርነት እናሸንፋለን እስከ መስከረም ተጠናቆ ሁሉ ነገር በመስከረም የፋኖን መጥፋት ለኢትዮጵያ ሕዝብ እናውጃለን ብለው በተደጋጋሚ የማጥቃት እንቅስቃሴ ያደረገው የአብይ አህመድ አገዛዝ በከፍተኛ ኪሳራ ነው እንግዲህ አውደ ውጊያ ውሎቹ የተጠናቀቁ ያሉት። አሁን ደግሞ ሪፐብሊካን ጋርድን ጨምሮ ኢሊት ኃይል የሚል ለመጨረሻ ምሽግ ያስቀመጠው ሰራዊቱን ጭምር ወደ አማራ ክልል ሊያሰማራ እንደሆነ የኦሮሚያ ልዩ ኃይልም በዚህ ዘመቻ ላይ ተሳታፊ እንዲሆን ዝግጅት እየተደረገ እንዳለ ነው የሰማነው። አሁንስ ለውጥ ይመጣል ወይ? መከላከያ ሰራዊት እሱ በፈለገውና ባቀደው መንገድ አይደለም ውጊያው እየተካሄደ ያለው። የፋኖ ኃይሎች ባቀዱትና በወደዱት መንገድ ነው ውጊያው እየተጠናቀቀ ያለው። ከዚህ በፊት ተከታትለው ከሆነ በአማራ ክልል በበጋው ወቅት የፋኖ ኃይሎች ራሳቸውን በደንብ አድርገው ሲያስታጥቁ፣ ሲያደራጁ፣ ሲያሰለጥኑ፣ ትጥቅና ስንቅ ሲያዘጋጁ ከቆዩ በኋላ በደንብ የሰለጠነ የኮማንዶ ኃይሎችን አሰልጥነው ወደ ሰራዊቱ ከቀላቀሉ በኋላ እንዲሁም ከዚህ በፊት በገበሬ ስም ወይንም ምንም ወታደራዊ ስልጠና ሳይወስድ ወደ ውጊያ ቀጠና ገብቶ የነበረውን ወደ ተለያዩ የመሰልጠኛ ጣቢያዎች በመውሰድ ስልጠና እንዲወስዱ በማድረግ ከፍተኛ የሆነ የሰራዊት ብዛት አከማችቶ ሰንብቷል። አሁን ክረምቱ ገና ከጀመረ 15 ቀን እንኳን በማይመላበት ጊዜ ውስጥ ብንመለከት ላሊበላ ከተማ ዙሪያ ሹምሻ ኤርፖርት አካባቢ የተደረገው ውጊያ፣ በዚህ 2 ሳምንት ውስጥ ደንበጫና ቡሬ የተደረገው ውጊያ፣ በደቡብ ጎንደር እንዲሁም ክምር ድንጋይ እንዲሁም ጋሳይና ደብረታቦር አካባቢ ማህደረ ማርያም ተብሎ በሚጠቀሰው አካባቢ የተደረጉ ውጊያዎች፣ አሁን ደግሞ ከ4 ቀንና ከ5 ቀን በፊት የደጋዳሞት ወረዳ ዋና ከተማ ፈረስ ቤት ከተማ ላይ እንዲሁም ቋሪት ወረዳ ከገበዘ ማርያም ወይንዋን ጨምሮ እስከ አዴት አካባቢ የተደረገው ውጊያ ያየን እንደሆነ ዛሬና ትናንትና ደግሞ በእብናት አካባቢ ከደጋመልዛና እብናት ወረዳ ዋና ከተማው እብናት ድረስ የተደረጉ ውጊያዎችን የተመለከትን እንደሆነ የአገዛዙ ጦር ሽንፈት ደርሶበት ከከተሞች እየለቀቀ የያዘውን ትጥቅ በሙሉ እያስረከበ እንግዲህ በአንድ የውጊያ ቀጠና እንደ ወታደራዊ ቋንቋን ለመጠቀም ዲሽቃና ሞርተር ተማረከ ማለት ሰራዊቱ ሙሉ በሙሉ ፈርሷል፣ ተሸንፏል ማለት ነው። እንዲያውም የመሸሸት እድል እንኳን አላገኘም ማለት ነው። ዲሽቃን የሚያክል ነገር፣ ሞርተርን የሚያክል ነገር ለጠላት ላለው ኃይል አስረከበ ማለት እንግዲህ ወታደራዊ ጠበብቶች እንደሚናገሩት ሰራዊቱን ፈርሷል ማለት ነው። ገና ክረምት ከመጀመሩ 15 ቀን እንኳን ሳይሞላው በዚህ በ6 እና በ5 ቀጠናዎች ላይ የተደረጉ ውጊያዎች የመከላከያ ኃይሉ ምን ያክል ሽንፈት እንደደረሰበት ይታወቃል። ስለዚህ የፋኖ ኃይሎች በፊት ለፊት ከዚህ በፊት በክረምት ራሳቸውን እየተከላከሉ አንዳንድ ጊዜ መልሶ ማጥቃት እያደረጉ ነበረ ሲከላከሉ የነበሩት። አሁን ግን ተነክተው የማያውቁ ወታደራዊ ምሽጎችን በሞርተርና በድሽቃ እያፈራረሱ ከተሞችን እየተቆጣጠሩ ወደ ዞን ከተሞች እየተጠጉ እንደሆነ የመከላከያ ኃይሉ ማውቋል፣ የመንግስት ባለስልጣናትም አውቀዋል። ስለዚህ
በገፍ እየተማረከባቸው ነው፣ እየተመቱ ነው፣ እየሸሹ ነው። ስንቅና ትጥቃቸውን የተተኳሻቸውን በሙሉ ለፋኖ እያስረከቡ እያደረጁት እንደሆነ እያየን ነው። ስለዚህ በዚህ ክረምት ውስጥ ከፍተኛ ሽንፈት ሊደርስበት እንደሚችል ስላወቀ እና ወደ አማራ ክልል የዘመተው ኃይል ህፃንና የ2 ወርና 1 ወር የለብለብ ስልጠና የወሰደ በመሆኑ አሁን ለክፉ ጊዜ ያስቀመጠውን የሪፐብሊካን ጋርድን ጨምሮ ቀይ ለባሽ ቦኔቶችን ደብቆ ያስቀመጣቸውን በየወታደራዊ ማሰልጠኛ ደብቆ ያስቀመጣቸውን ኃይሎች ሙሉ በሙሉ ወደ አማራ ክልል በማስገባት እንዲሁም በመከላከያ ደረጃ እኩል ስልጠና የወሰደ የኦሮሚያ ልዩ ኃይል የተባለ ለ45 ጊዜ ስልጠና በመከላከያ ወታደራዊ ካምፖች ላይ ስልጠና እንዲሰጡ በማድረግና ትጥቁና ስንቁ እንኳን አደረጃጀቱን ጭምር በመከላከያ ስታንዳርድ ወይም በመከላከያ ደረጃ ሰልጥኖ የተቀመጠ ኃይል ስላለ ይህን ኃይል የጥላቻ መርዝ ግተውት የአማራን ህዝብ በሙሉ ከማህፀን ውጭ ያለ የሚንቀሳቀስ አማራን እንዲገድ የጥላቻ ስልጠና በመስጠት ወደ አማራ ክልል አሰራጭተው የአማራን ክልል ህዝብ በጠቅላላ ለመፍጀት እቅድ እየነደፉ እንደሆነ የአማራ ህዝብ ጠንቅቆ ሊያውቅ ይገባል። ይሄ ከውስጥ አዋቂ ምንጮቻችን የደረሰ መረጃ ነውና አጠቃላይ በአማራ ክልል ውስጥ መንግስት በሸነፉን ስላወቀ የበቀልና የጥላቻ ኃይሎችን አሰልፎ ከፍተኛ ጭፍጨፋ ሊያደርግ እንደሆነ ነው የደረሰን መረጃ የሚያመላክተው። በአጠቃላይ ግን በአማራ ክልል ሽንፈቱ የማይቀር ነው።